እንዲህ አይነት ኢረር ሜሴጅ በምታገኙበት ጊዜ ቀጥታ አንድ መሰረታዊ ነገር የሚሰርጋችኋል ማለት ነው። አድሰንስ አካውንታችሁን ክሬት ስታደርጉ የተጠቀማችሁት እዚህ ጋር መታችሁ ዩቲዩብ ስቱዲዮን ሳይሆን ቀጥታ ከጎግል ነው የተጠቀማችሁ። ከጎግል አድሰንስ ከከፈታችሁ ወይም በጎግል ቀጥታ አድሰንስ አካውንታችሁን ከከፈታችሁ አድሰንስ ኮንሲደር የሚያደርገው ጀስት ይሄ ክፍያ ሲስተም የተሰራው ለዌብሳይት ወይም ለብሎገር ነው ብሎ ነው የሚወስዱት። ለዌብሳይት ወይም ለብሎገር ብሎ ስለሚወስድ ከዚህ ጋር ኮኔክት ብታረጉም መጨረሻ ላይ እንደዚህ አይነት ኢረር ያሳያችኋል ማለት ነው። ምንድነው የምታረጉት? ወደ ኋላ ትመለሱና ኤግዛክትሊ ይሄኛውን አድሰንስ አካውንት ብሎ ላይ ዋንስ ክሊክ ስታረጉ ወደ አድሰንስ ይዟችሁ ይሄዳል። እዚህ ጋር ትመጡና ሳይን ኢን ሚሎ ላይ ክሊክ ታረጋላችሁ። አካውንታችሁን ኮኔክት አድርጉ ይላል። የኔ ታችኛው ነው። ይሄኛውን ኮኔክት አደረኩኝ። ዋንስ ይሄን ኮኔክት ሳረግ ወደ አድሰንስ ይዞኝ ይሄዳል ማለት ነው። እንደምትመለከቱት እንዲህ አይነት ኢረር በየሎ ካገኛችሁ የተከፈተው አድሰንስ አካውንት ለዌብሳይት እና ለብሎገር ነው። ይሄ ለዩቲዩብ አይደለም። ስለዚህ ይሄን ይወቁ። እኔ ከዚህ በፊት ለዌብሳይት የነበረ ይሄኛውን ክሬት ያደረኩት ዳይሬክትሊ ሊንክ ካደረኩ በኋላ መጨረሻ ላይ እንዲህ አይነት ሜሴጅ ነው ያሳየው። አፍተር ኦል ምንድነው እያለ ያለው ይሄኛው ለዌብሳይት ወይም ለብሎገር ነው። ለዩቲዩብ እንደገና እንደ አዲስ ከዩቲዩብ ቅድም እንደነገርኳችሁ እዛው ዩቲዩብ ላይ ትመለሱና የዩቲዩብ ስቱዲዮ ላይ ነው ኮኔክት ማድረግ የምትችሉ። ዩቲዩብ ስቱዲዮ ላይ ማሙላት ትጀምራላችሁ። ቀጥታ ከዩቲዩብ ስቱዲዮ ወደ አድሰንስ ጎግል አድሰንስ ይዟችሁ ይሄዳል። ይሄ የመጀመሪያው ሚስቴካችሁ ነው። ያን አስተካክሉ። ያን ለማስተካከል እዚህ ጋር ተመጡና 3 ዳሽዋ ላይ እንዲ ክሊክ ስትሳረጉ መጀመሪያ ላይ አድሰንስ ፎር ዩቲዩብ ሚላለ እሱ ላይ ክሊክ ታደርጋላችሁ። አድሰንስ ፎር ዩቲዩብ ሚለው ላይ ትመጡና እንደምታዩት እዚህ ጋር your account was not approved ይላል። ይሄ ማለት ምንድነው? it needs to fix some issues before you can use AdSense for YouTube ይላል። ይሄ ፕሮብለም ምንድነው? ኤግዛክትሊ እየነገረ ያለው ፕሮብለም አለ ይላል። ፕሮብለሙ ምንድነው? ይሄኛውን ሪሳሚት ማለት to earn the AdSense you need to meet the AdSense program policy። ፖሊሲዋን ለማድረግ እዚህ ጋር ትመጡና ቺኛውን ቼክ ቦክስ ዋንስ ክሊክ ታደርጋላችሁ። እዚህ ትመጡና ሰብሚት ታደርጋላችሁ ማለት ነው። እንደን ቀጥታ ወደ ኋላ ትመለሱና ወደ ታች ሴቲንግ ላይ ወረድ ስትሉ አካውንትን ታገኛላችሁ። አካውንታችሁ ላይ ክሊክ ስታደርጉ እዚህ ጋር ሴቲንግ ምላለ። ሴቲንጋችሁ ላይ ክሊክ ስታደርጉ አካውንት ኢንፎርሜሽን ምላለ። ስለዚህ አካውንት ኢንፎርሜሽን ላይ ትመጡና ኤግዛክትሊ የነበረውን ካንስል ታደርጋላችሁ እዚህ ጋር። እዚህ ጋር እንደነበረ ምንድነው የምታደርጉት? አሁን ኦሬዲ ስታተሱ ኦፕንድ ነው እንደምትመለከቱት እዚህ ጋር። ይሄኛው ክሎዝ አካውንት ትላላችሁ። ክሎዝ አካውንት ስትሉ ኔክስት ስቴፕ ላይ ቼክ ቦክሶች አሉ። ቼክ ቦክሶችን በሙሉ ጀስት ቼክ ታደርጋላችሁ። መጨረሻ ላይ ክሎዝ አድርጋችሁ በ24 ሰዓት ውስጥ ወይም በ48 ሰዓት ውስጥ እንደገና ተመልሳችሁ አድሰንስ አካውንታችሁን ክሬት ታደርጋላችሁ። ዋንስ ኮንፊርም ያደረጋችሁትን ካንሰል ስታደርጉ ይሄን ታገኛላችሁ። እንደምትመለከቱት ታንክስ ፎር ዩዚንግ ጎግል ፐብሊሸር ፕሮዳክት ይላል። አሁን ከዚህ በፊት ለዌብሳይት ክሬት የተደረገው አድሰንስ አካውንት ኦልሬዲ ክሎዝድ ሆኗል። ኔክስት ታይም ላይ ቀጥታ እዚህ ጋር ትመጡና ቼንጅ አሶሲዬሽን የሚለውን እንደ አዲስ አድሰንስ አካውንትን ክሬት ታደርጋላችሁ ማለት ነው። ቀጣይ ቪዲዮ ላይ ይሄን በደንብ አሳያችኋለሁ። ስለነበረን ጊዜ አመሰግናለሁ። ዶንት ፎርጌት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ ተመልሼ እመጣለሁ። ባይ ባይ።